የእረኛው ማስታወሻ። ትንሽዬ አሽከር ነኝ። ለአካሌ ካንዲት ንትፍ ፎጣና ጥብቆ ለእግሮቼም መንገድ ካሳሳው በረባሶ በቀር ኖሮኝ የማያውቅ ምስኪን አሽከር። ለጌቶቼ ግን ታዛዥ እረኛ። በጎቻቸውን ሳግድ ላሞቻቸውን ስጠብቅ ውሃ ከወንዝ ሳመጣላቸው በየመስኩና በየጎራው ስላላክ በፈለጉኝ ሁሉ ስገኝ እኔ ትንሹ አሽከር ያሳዳሪዎቼን ልብ ሞላው። ተመስገን። የእናቴን ናፍቆት የእህት ወንድሞቼን ትዝታ አሸንፎኝ ከምስኪን ቤቴ ስደዱኝ ዘመን ቢቀየር ጨርቅ ቀይሩልኝ ሳልል እህል ቢመረኝ በየመስኩ ሳላኩተመትም ለ4 ዓመታት ያህል ከጌቶቼ ቤት በፍጹም ታማኝነት ተገዛው። በታዛዥነቴም ደስ የተሰኙ ጌቶች አንዲት መልኳ እጅግ ያማረ ጊደር ሸለሙኝ። ደስታዬ ወሰን ጠፋው። ትንሽ ልቤን ሐሴት መድረሻ ሳጣት። ጊደሬዋ የኔ ጊደር የባይተዋር አሽከር ወዳጅ የአገልግሎት ዘመን ማስታወሻዬ የትጋቴ ክታብ የልጅነት ጉልበቴ በረከት አይኖችሽ ድንጉጥነቴን በሕፃን ልቤ የሸሸኩትን ናፍቆትና ሕመም ረሃብና ጥማት ያባብሉልኛል። የኔ ፀሐይ በዘመኔ ለመጀመሪያ ጊዜ የተሸርኩሽ ስጦታዬ ሰው እንደሆንኩ ያስታወስኩብሽ አደራዬ። እነሆ ንብረትህ ብትሻ አብልተህ አጠንክረህ አርብተህ ታፍራለህ። ብትሻ ደግሞ ሽጣት የወደድከውን ሸምት የተባልኩብሽ። የለም አልሸጥሽም። ለሆዴ ለልብስ ያድልቼ ከገበያ ላቀርብሽም ብዬ ድህነቴን የመረጥኩብሽ። ውሃ ሲያንስሽ ከጥማቴ ቀንሽ ያጠጣሁሽ። አንቺ ማለት ለኔ ጊደር ብቻ አይደለሽም። የልጅነቴ የዝምታዬ የታዛዥነቴ የናፍቆቴ የረሃቤ ማታለያ ነሽ። ትንሽ አካሌ እንደ መፈርጠም ስትል ወደ እርሻ ወደ መስክ ተላኩኝ። ዘርተህ አርሰህ አጭደህ ና ተብዬ ከጌቶቼ እርሻ ተላኩኝ። ከበረት ወደ እርሻ ከማጀት ወደ መስክ ዙፋን ተቀየረልኝ። አይኖቼ መንገድ ሲለዩ ትከሻዬ ሸክም ሲያደላድል ለእርሻ ተሰናዳው። ጊደሬዋ የኔ ጊደር ከእርሻ ነውና ውሎ አመሻሼ ካይን ከልቤ እየተመላለሰች ትናፍቀኝ ጀመር። ትቻት ሲሄድ ከሚወዱት ሀገር የመሰደድ ያህል ይከፋኛል። ታሳሳኛለች። ለሷ ያለኝ መውደድ ከሰው ፍቅር የሚጠጋጋ ነው። ጊደሬ መጠንከር ስትጀምርልኝ ከጌቶች በሬ ጋር ለሳምንታውያት ጸነሰችልኝ። የኔ እርጥብ ማህፀን መንታ ጸነሰችልኝ። ተመስገን። የልጅነት ትጋቴ ተባረከልኝ። የሁለት ወይፈኖች ጌታ አደረገችኝ። ልጅነት ቀረከ እንግዲህ። ያ ትንሽዬ አሽከር ከእናት ከአባቱ ቤት በድህነት ሲሰደድ ካንዲት ጥብቆና ንትፍ ፎጣ ውጪ ያልነበረኝ አሽከር ዛሬ በትንሿ ጊደሬ ብርሃን አየው። የአሽከርነት ዘመኔ ታደሰ። ተመስገን። የመስክ ጊዜም ተባረከልኝ። ዘርቼ አርሼ አጭጄ ጌቶቼን ማብላት ሆነልኝ። ላምና ወይፈኖቼም ጠነከሩልኝ። ኋላ ግን የጌቶች ዓይን በክፉ አረፈብኝ። ያ በቅልጥፍናው ተወዶ ጊደር የተሸለመ አሽከር፣ ያ በጉብዝናው አስደምሞ እርሻ የተላከ ትጉ ገበሬ፣ ያ በታማኝነቱ የከበረ መልካም እረኛ የጌቶቹ ዓይን በክፉ አረፈበት ቢባል ማን ያምናል? ትጋቴ፣ አገልግሎቴ፣ ሰውነቴ ሁሉ በክፋት ዓይን ቀለለ። ውሎ እያደር አንዴ በጫወታ አንድ ጊዜም በምር የሐቄን ዋጋ ይክዱት ጀመረ። ላሚቱም ወይፈኖቹም የኛው ናቸው፣ ይሄ ታዛዥ መልከ መልካም አገልጋይ ያሳደጋቸው በሚል ለስላሳ ንግግር በሚመስል ንጥቂያ
ሐቄን ያድበሰብሱት ጀመር። ያው ከጌቶች እኩል ማውራት ያሽከር ደንቡ አይደለምና በቅሬታ ፈገግታ ዋጥ አደርገዋለሁ። ነገሩ ግን እያደር እየመረረ መጣ። ቆጣ ብለው መናገር ጀመሩ። አሽከር ይቀጥሩና ሲሞላው 1 ዓመት ሌባ ነው ይሉታል ደሞዝ ለማስቀረት እንደሚሉት አይነት በነገረ ስራዬ ሁሉ አቃቂር እያወጡ የተነኩሱኝ ጀመር። መርቀው ወደው አምነው የሰጡኝን ጊደር ቀሙኝ። ባሳደር ነው ባበላ ነው ሰው ባረግ ነው ጭራሹኑ ከሱ ብሶ ሊዘርፈን እያሉ ለመንደሬው ሰው ሁሉ አወሩ። የቀየውንም ሰው አመኔታ ካገኙ ወዲያ 10 ዓመት ካገለገልኩበት፣ ዕድሜ እንደ ሰም ከቀለጠበት፣ ልጅነቴ እንደ ጅረት ውሃ ከፈሰሰበት ቤት ስድብና እርግማን ተመርቆልኝ ባዶዬን ተባረርኩኝ። ጌቶችም አይደሉ የቀየው ሰው ሁሉ ከጎናቸው ቆመ። እኔ ምስኪን እረኛ፣ እኔ ድሃው አሽከር ማን ከጎኔ ይቁምልኝ? ላምና ወይፈኖቼ በምን አንደበት ይሟገቱልኝ? ያጸናሁት በረት ያቀናሁት እርሻ በምን ጉልበቱ ይመስክርልኝ? ዝም ብቻ፣ እሺ ብቻ፣ ይሁን ብቻ። ይቅር የ10 ዓመት ጉልበቴ አይሰፈርልኝ፣ የአገልግሎቴ ምርቃቴ የሚቀር ስለ ጌቶች ክብር የተውኳቸው ቤተሰቦቼ የማይቆጠሩልኝ። ከሁሉ ያመመኝ ስለ ቅንነቴ ስጦታ ያበረከቱልኝን ጊደር የመታመኔን ምስክር የጉብዝናዬን ቃል ኪዳን እንደ ዘበት መቀማቴ። ጊደሬዋ የኔ ፀሐይ ወዴት ልሂድ? መንገድ ጠላት መንገድ ክፉ ፍቅራችንን ትዝታ ሊያደርገው ሲቸኩል አየሹ? ምን ላድርግሽ ምስክሬ የኔ ታዛዥ? ልቤ ተንሰፈሰፈ ምርኩዝ የጠፋበት አይነ ስውር የሚሆነውን አካል እስትንፋስ ሲርቀው የሚሆነውን ሆንኩልሽ። ውሃ ውስጥ ገብቶ እግርና እጁ እንደከዳ ዋናተኛ ተንፈራገጥኩልሽ። ከምሳሳላት እናቴ ስለይ ያላፈሰስኩትን እንባ አፈሰስኩልሽ። አንጀቴ ተቃጠለ ምንም አላመጣው። ብቻዬን ባዶዬን ናፍቆቴን ጸጸቴን ክደቴን አዝዬ የቀየውን ዳገት ወጣሁት። ወዴት እንደምሄድ አላውቅ። ደሃዋ እናቴ ጋር ባዶዬን ተመልሼ ሸክም ልሆንባት? የለም ከተማ ገብቼ ለምናለው እንጂ ምታጎርሰኝ አታ ስትጨነቅም አላያትም። የዛሬን ደጀ እግዚአብሔር ልደርና የነገን እሱ ያውቃል ብዬ ስጓዙዬ አመሻሹን ከተማ ገባሁ። ከመንገዴ ካገኘሁት አንዲት ቤተ ክርስቲያን ደጃፍ ፎጣዬን ተከናንቤ ጥቅልል ብዬ ተኛሁ። ምንም እንኳን እንደ ድንጋይ የከበደ ሐዘን ልቤ ቢሸከምም ሰውነቴ በጉዞ ብዛት ዝሎ ነበርና የሞት እንቅልፍ ወሰደኝ። ታዲያ በጠዋት የ2 ሰዎች ውይይት አነቃኝ። እኒህ ሰዎች ከቤተ ክርስቲያኒቱ ከፍ ብሎ ከሚገኘው ፍርድ ቤት ዳኞች ሲሆኑ ለአንድ ምስኪን በተሰጠው ፍትህ የተሰማቸውን ደስታና ኩራት ተራ በተራ ሲገላለጹ ንግግራቸው ከጆሮዬ ዘለቀ። ጊደሬ ታወሰችኝ። የአርምሞ ጸሎቴን የሰማ መድኃኔዓለም ከኒህ ብሩካን አጠገብ አስገኘኝ። ወዲያውኑ ፎጣዬን እንደ ነገሩ ለብሼ ከጎናቸው ተጠጋሁ። የሆነብኝን ሁሉ አንድ ባንድ አስረዳኋቸው። መደመጥ ለካ እንዲህ ያሳርፋል። አዘኑልኝ። ከተማ ወስደው ልብስና ጫማ ሸምተው በልቼ የማላውቀውን እህል አበሉኝና የማደርገውን ሁሉ አንድ ባንድ መከሩኝ። የፍርድ ቤቱን ሂደት ከየት እንደምጀምርና ወደ ማን እንደምሄድ አስረዱኝ። ለካ እግዚአብሔር ሳይደግስ አይጣላም። የፍትህ ጉዞዬ አሃዱ። ክስ ተመሰረተ። ጌቶች መጥሪያ ደረሳቸው። ያ ደፋር አሽከር ብሎ ጌቶቹን ሸንጎ ሊገትር ቀን ቀጠረ። እስኪ እናየዋለን። ትንኝም ለሆዷ ዝሆኑም ለሆዱ ውሃ ለመጠጣት ወደ ወንዝ ወረዱ ተብሎ
ተተረተልኝ። አይደርስ የለ ቀን ደረሰ። አሽከርና ጌቶች በአንድ ችሎት ተገናኙ። ቀና ብዬ ለማየት የማልደፍራቸውን ጌቶች ለመሞገት ልቤ ፈረጠመ። የቃል ክርክሩን ተያያዝ ነው። ጌቶች ጀመሩ። ይህ አሽከር ሚበላው ሚጠጣው ያልነበረው ድሃ ነበር። አሳድረን አሳድገን ነው ሰው ያደረግነው። ጭራሽ ንብረቴን ቀሙኝ ብሎ ይክሰሰን። ቀድሞውኑ ምን ነበረውና ተቀማው ስለሚለው ንብረት አናውቅም ብለው ዓይናቸውን አፍጥጠው ዳኛ ፊት ካዱኝ። አይ ገንዘብ ክፉ፣ አይ ክብር ክፉ፣ ከቃል ኪዳን ማጠፋፋት ሲችልበት፣ አቤት አነጋገር፣ አቤት አሰዳደር፣ አቤት አማርኛ። ምን ልበል አመክንዮ ከዳኝ። አንደበቴን ሳግ ተናነቀው። መንታ መንታ እንባ ከዓይኖቼ ተንከባለሉ። እውነት እንዳለኝ የገባውም ዳኛ አንድ ወሳኝ ጥያቄ ለጌቶች ሰነዘረ። ጌቶች 10 ዓመታት በአገልግሎት መቆየቱን ታምናላችሁ አይደል? መለሱ። አሁን ክቡር ፍርድ ቤት። ጥሩ። ከእናት ከአባቱ ቤት ሳይሰደድ በአሽከርነትም በእረኝነትም በገበሬነትም ለቆየ አገልጋይ የአገልግሎት ችሮታ መስጠት የመንደሩ ደንብ ነው አይደል? አሁን ክቡር ፍርድ ቤት። ታዲያ የዚህ እረኛ የአገልግሎቱን ዋጋ በምን ከፈላችሁት? ጌቶች ተርበተበቱ። የቅጥፈት ክፋቷ ወጥነት ማጣቷ አሉ። ከዚህ ጥያቄ ፊት መቆም አልቻሉም። መቀማትም አለመስጠትም እኩል አስጠየቃቸው። ተጠበቁ። መልስ የለም። ዳኛው ፈገግ አለ። ዝምታዬን አንብቧል። ከእምባዬ ላይ ሐቄን መዝኗል። የገንዘብ ካሳን ጨምሮ ላሜ ከነወይፈኖቿ ተፈረደችልኝ። ተመስገን። ጊደሬዋ ልጅነቴ፣ ጊደሬዋ ምስክሬ፣ ጊደሬዋ ትዝታዬ፣ ላምን ብትሆኝ ጊደሬ ነሽ። ልክ ልጅ ምን ብታድግ ለእናቷ ሁሌም ትንሽ እንደሆነችው አይነት የኔ ፀሐይ፣ ያ ደምን ባልቅሶ የተሰናበተ እረኛሽ፣ ያ ቀዬው ሁሉ በድህነት የዘበተበት እረኛሽ፣ ያ ከጌቶቹ ቤት የተቀደደ ፎጣ አገልድሞ ባዶውን የተሰደደ እረኛሽ፣ ያ ሐቁን ሚነግርለት አጥቶ እንደ ሌባ አንገቱን የደፋ እረኛሽ፣ ያ ስለ ታማኝነቱ ስድብና እርግማን የከፈሉት እረኛሽ እንደ ቋጥኝ ተከበደ የክደት ደመና መሃል የፍትህ ፀሐይ ወጥታለታለችና ደስ ይበልሽ።